ነው ልንገር የገንዛ ስልኬ ማንም መጥቶ ፎቶ ስላረኩኝ መብትሽ እኮ ነው። አንቺ ደግሞ መብቴ እኮ ነው። መብትሽ ነው የተቃወመ ማን አለ እኮ መብቴ ነው። እንሷ ስላለች የምትያይ ፎቶ እኔ ነገ ልትታይ የገባሽው እንዴ? ሃይሚና ሃይሚን አትንኩ ይዘቀዝቃሉ ተባለ እንጂ እኮ ልጅቷ ተዘቀዘቀች እንዴ? እሷ ተዘቅዝቃ እኔ ተዘቀዘቅኩኝ እንዴ? እሷ ተዘቀዘቀች። ለምን ትዘቀዘቃለች? በማይመለከታት ቦታ ለምን ትዘቀዘቃለች? ስራ እየሰራች እኮ ነው። ስራ ነው የሚሰሩት እኮ ስራ። ታዲያ ስራ ከሰራች ትዘቀዘቃለች ግዴታ። ትስራ። አንቺ ማነሽ ብትዘቀዘቅ? አንቺም እኮ ሩታ እየተዘቀዘቀች አይደል እንዴ? ያልሽ እኛ ሲጀመር እኮ ታዲያ ማለት ነው ሚዲያ ብቻ ሳይበራታ አይደለም። ይቅርታ ምንድነው ሳይሆን ማለት ነው በሃይሚ ቨርታል ማለት ሳይሆን ሚዲያ ላይ ነው የምናውቃቸው ሁሉንም ሚዲያ ነው አይደል? በምን ወቃተኛ ምን አገባ? በምን ወቃች? ምንድነው የምትይው? ስለዚህ ነው የሚያገባን። አይመለከተንም። ቆይ አንዴ ላስታርቃችሁ። በጣም ይቅርታ ጥሪ አብርታሽ ምን ነው እናቴ? እኔ ያልኩት ቆይ እናት አዳምጪ እሙዬ፣ ቆይ ላስረዳ። ዝም በይ አንቺ እንትና ዝም በይ ከላይ ዝም በይ እኛ የሚመለከተን አንቺ ለምን እያወራሽ ነው አለችኝ። እኔ ስለ ትንሱ ነው ማወራው። እኔ ስለሆነ ሰው ባያወራ በቃ እሷ እኛ የሚመለከተን ሃይሚን ነው። አይመለከተንም፣ መብታችን ነው። ገባሽ? እንደዛ ማለት አትችይም። አንቺ ደግሞ ይደም ማለት ነው። አይመለከተንም እኮ መብትሽ ነው አይደል? መብትሽ ነው አይደል? መብትሽ ነው አይደል? ሃይሚ ፎቶ አድርጌ ማለት ልንገርሽ፣ የሃይሚ ፎቶ አድርጌ ውረጅ በይ። እኔ ምን አገባኝ? የራስሽ ጉዳይ ነው። አንቺ ማንነትሽን ታውቂያለሽ እኮ አንድ ሰው ማለት ነው። በቃ ስለ ሃይሚ ነው። አይመለከተንም ስለሌላው እንዴ። እኛ አታውራልን። በቃ ስለ ሃይሚ አታውራልን። ሌላ ምንድን ፈልጊው? እኮ ስለ ሃይሚ ያወራን እንዴ? ስለ ሃይሚ እኮ አይደለም ያወራን እኮ አንቺ ስለ ሃይሚ ምንድን ያወራችው? ፎቶ አድርጋ ለምን ታወራለች? ለሩታ ለምን ታወራለች? አንቺ ነበርሽ ወይ? ነበርኩ እኔ ከታች እየሰማሁሽ ነበር። በእናታችሁ አንዴ ኤደን በማርያም ኖ ማናችሁም እንዳትወጡ በማርያም አንዴ በማርያም እንደው በማርያም እንዴ በእግዚአብሔር ምን ሆናችሁ ነው? በፈጠራችሁ አምላክ እንዴ ሃይሚንና እነ ሩታንና አብርሃምን እኮ የምታውቋቸው በዩቲዩብ ቻናል ነው አይደል? እናንተ በተለያየ ዓለም ላይ ነው እየኖራችሁ ያላችሁት። እነሱ ማንም እኔ ጋር መጥቶ መወያየት ይችላል። የማንም ደጋፊ የማንም ነቃፊ ልሆን እችላለሁ፣ መብቴ ነው። ግን መወያየት ካለ ሃይሚ ካጠፋች ነው ሃይሚ ማጥፋት የለብሽም። ይሄ ቢሆን ይሄ ነው። ሩታ ካጠፋች ሩታ እንደዚህ አይሆንም። ትዳር እንዲያለኝ ያለው የሃይሚን ስም አትጥሩ ነው ያለቀ። ይኸውልሽ ሰሚያለች እንጂ የሃይሚን ስም እዚህ ጋር የሃይሚን ፕሮፋይል ሳልስ አትጥሩ አማርኛ የሃይሚን ስም አንጠራ ከብትነሽ አንቺ ዝም በይው። አንቺ ደግሞ በግነሽ ከብታላለች። በምን እድልሽ ነው ከብት ምን ታገኘው? አንቺ ቆሻሻ ነሽ እኮ ተራ ያለች እምብለሽ አንቺ ከካ አራሙዬ አልተጠራሽም እኮ አቤት አትበይ። ከቲጂ ጋር ነው አልተጠራሽም እኮ አቤት ያልሽው አንቺ ነሽ እኮ አልተጠራሽም። አንቺ ለምን ዝም አትይም? እሷ መናገርቻለች። ለምን የሃይሚ እንድትጠራ እኔ እንደዚህ አይነት ጸብማ እኔ አልፈልግም። በጣም ይቅርታ እሺ። መጀመሪያ ከራሳችን ጋር እንታረቅ ፕሊዝ። አሁን እኔ ቤት መጥተው ተጣሉ መባልንን ሲሰዳደቡ ዝም ብለሽ አየሽ መባልንን አልፈልግም። እንዴ እንደ ትልቅ ሰው ለምንድን ነው የማናስበው? ስለ ሃይሚ ክፋት እኮ አይደለም ያቺ ልጅ የወጣችሁ ያወራችሁ። ሃይሚንና ብሩክን በጣም ነው የምወዳቸው ግን ሃይሚ ስታጠፋ ከሃይሚ ጎን ነው የምቆመው ነው እኮ እንጂ ያለችው ሌላ ምንም አላልችም። እሱ አሁን የለችም። ይሄን ነገር የተናገረችው ልጅ ሄዳለች። ቲጂዬ ላስረዳሽ ያሉት ምንድነው ልንገርሽ። እኔ ላስረዳሽ በተረጋጋ ሁኔታ። አንቺ ቤት እናውቃለን እያደረጋችሁ እሺ፣ አንቺ ቤት እናውቃለን። ብሔረሰብ ነው የሚወያይበት። የከሌ እንትን ነኝ አያትይም። ግን ደግሞ ለምሳሌ እንትናን አብርሃምን በሚወክል ሁኔታ ሃይሚን ፎቶ አድርገው ካወሩ
መጥፎ ነገር ስላለ ነው ትጂዬ። እኛ ያችን ያወራችው ሴትዮ እኮ መብቷ መገደፍ መብቷ ነው፣ ማውራት መብቷ ነው። ግን ደግሞ ስለሌላ ነገር ካወያ ስለ ሃይሚ ካወራች ችግር የለም። የሃይሚ ጥፋት ሆኖ የሃይሚን ፕሮፋይል ብታረግ ችግር የለም። ይሄ ነገር ግሩቡ የሌላ ነው። የሌላ ግሩብ ስታደ ድረስ የሷን ፎቶ አርጋ መወያየት የለባትም። ለምሳሌ እኛ ስለምናቀ ነው እኔ እናት እንጂ ለክፋት ለምናምን ለምን ወደደቻት ለምን ተከተለቻት ለምን አረገች አይደለም። እዚህ የምትወያዩት ነገር ሃይሚን የማይወክል ስለሆነ ሃይሚን የሚወክል ነገር ሲሆን የሃይሚን ፎቶ ብታረግ ችግር የለም። ምንም ችግር የለም። የሃይሚን ስላልሆነ የሃይሚን ፎቶ ሳታረግ የራሷንም ፎቶ ታርግ የፈለገችውን አይ ነበር አድርጋ ብትከራከር ችግር የለውም። ለዛ ነው ቲጂዬ እንጂ ያለ ክፋትም አይደለም። እንዴት ሃይሚን ትገድፍ ያለሽ አይደለም። እንዴት የሃይሚን ፎቶ ታርግ ያለሽ አይደለም ያለችው ሙዬ ያቺኛቱ ከተል ብላ ዝም ብላ ተሳደበች እንጂ ያለው ይሄን ሐሳብ ነው። ስለዚህ ሃይሚን ፎቶ ተደርጎ ስለሌላ ሰው መከራከር አይቻልም። በቃ የራሷንም ሆነ ወይ ሌላ ፎቶ ማድረግ ትችላለች። ይሄን ነው ያልኩት እኔ ይሄን ነገር ያልኩት እኔ ፎቶ ይኸውልሽ ራሴም ሰላረኩኝ የራሴም ፎቶ ቀይሬ የገባሁት ላስረዳት ነው። ገባሽ ትጂዬ እንጂ ለክፋትም ለምናምንም አይደለም። በቃ ይሄ ነው ሙዬም ያለችው ይሄንን ነው። እኔም ያልኳት ይሄንን ነው። ስለ ሃይሚ ከሆነ የሚወራው ትጂዬ ልንገርሽ፣ አንቺ እኮ አውቃለሁ አንቺ ቤት የማህበረሰቡ መወያያ ነው። ስለ ሃይሚ ከሆነ የምንወያየው ሃይሚ እንደ ሃይሚ ያደርሶባታል ብለን ከሆነ የሃይሚ ፎቶ ብናረግ ችግር የለው። ገብቶሻል አይደልና? ገብቶሻል ትጂዬ። አሁን የከሌ ቡድን ገደፈ የከሌ እንትን ፈርተን አይደለም። እንኳን ቀርቶ በቴሌቪዥን የምታውቂው ሰው በቴሌቪዥን ባላቀውም እሱ አያኖረኝም። ገብቶሻል አይደለ? ያልነው የሷ እንትኑ አመራራ ስለሆነ ገብቶሻል። የሆነ በቃ እንትን ይጥማቸዋል። የሷን ፎቶ አድርገው መከራከር የለባቸውም። በቃ ይሄን ነገር ነው ያልነው። ስለዚህ ያልነው እንደዛ ነው እንጂ ሃይሚናት ትገድፋት አላልኩም። ያቺ ልጅቷ ስለምትወዳቸው ስለወደደቻቸው ለምን ወደድሻቸውም አይባልም። ነውር ነው፣ መብቷ ነው። ግን ፎቶውን አድርጋ ስለሌላ ሰው ማውራት የለባትም። በቃ እኛ የምናውቀው ነገር ስለሆነ ነው ይሄን ነገር ያልኩሽ የኔ እናት። ስለዚህ እንደዛ ነው ቲጂዬ። አመሰግናለሁ ስላዳመጥሽኝ። አንቺም ስሜታዊ ያትኩኝ የሷን ፎቶ አድርገው ግን ስለሌላ ሰው ስለ አብርሃም ሰለትና ማውራት